እኛ ሰው ምርጫ የለኝ ሙስሊም ክርስቲያን በየአልመርጥ የተቀዳሚ ሙፍቲ ሀጂ ዑመር እድሪስ የትውልድ ሀገራቸው የሰው ልጅ ሲሰለጥን ወሎዬ ይሆናል የተባለበት ወሎ ነው። ወሎ ውስጥ ገነት የሚባል ወረዳ አለ። ሀጂ እዛ ተወልደዋል። የመጀመሪያውን ቁርአናቸውን የቀሩትም ገነቴ ውስጥ ነው። ገነቴ ማለት ደቡብ ወሎ ውስጥ ያለች በቦረና አቅጣጫ የምትገኝ ወረዳ ናት። ዋና ከተማዋን በወረዳዋ ስም ትጠራለች። ሀጂ ሙፍቲ ከ86 ዓመታት በፊት እዚያ ተወልደው ቁርአንን ቀርተው በወሎዬ ዘመዶቻቸው በኩል ሰው መውደድን ተምረው አድገዋል። ሀጂ ዑመር እድሪስ ብዙ ሰው ወቃቸውና ያወደዳቸው በ2011 ዓመተ ምህረት የኢትዮጵያ እስልምና ጉዳዮች ፕሬዝዳንት በሆኑ ጊዜ ነው። ከዚያ በፊት የሃይማኖት ትምህርታቸውን ጥንቅቅ አድርገው የተማሩ ከ40 ጊዜ በላይ ሀጂ ያደረጉ በሚያውቋቸው ሁሉ የተወደዱ አባት ሆነው ኖረዋል። ከ2011 ዓመተ ምህረት በኋላ በብዙ የኢትዮጵያ ልጆች ከመወደዳቸው የተነሳ የክብር ዶክተር እየተባሉ መጠራት ቀጥለዋል። እኒህ ተወዳጅ የሃይማኖት አባት የክብር ዶክተሬት ማዕረግ ያገኙበት ጊዜ ሐምሌ 2011 ዓመተ ምህረት ነበር። የሰጣቸውም አዲስ አበባ ዩኒቨርሲቲ ነው። የክብር ዶክተሬት ባገኙበት ቀን ንግግራቸው ላይም በደስታ እንሙት የምትል ሐረግ ያለችበት ንግግር ማድረጋቸው ይታወሳል። ተቀዳሚ ሙፍቲ ሀጂ ዑመር እድሪስ በሃይማኖት መሪነት ዘመናቸው አስደናቂ ታሪኮች አሏቸው። በአንድ ንግግራቸው ለ6 ዓመት ቆሎ ብቻ ነበር የምበላው በማለት ብዙዎችን አስደንቀዋል። የተቀረውን ምግባቸውን ለተማሪዎቻቸው እየሰጡ መሆኑ ነው። ይህች ቤት በሀጂ ዑመር እድሪስ አማካኝነት የእስልምና ትምህርት ከተሰጠባቸው ቤቶች አንዷ ናት። ተማሪዎቻቸው እንደሚመሰክሩት ከሆነ በሀጂ ዑመር እድሪስ መድረሳ ውስጥ ለመማር ገብቶ ስለሚበላው ነገር የሚያስብ ደረሳ የለም። ከራሳቸው ላይ ቆርሰው ያካፍሉታል። 10 ባቄላ ብትኖራቸው 9ን ለተማሪዎቻቸው ሰጥተው አንዷን ቆርጥመው የሚያድሩ አባት እንደነበሩ ተማሪዎቻቸው ምስክር ናቸው። ሀጂ ዑመር እድሪስ አንድ ሰውን ጓደኛቸው ለማድረግ ሰው መሆኑ የመጀመሪያ መስፈርታቸው ነው። ለዚህም ምሳሌው ብፁዕ ካርዲናል ብርሃነ ኢየሱስ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ የሀጂ የቅርብ ጓደኛ መሆናቸው ነው። ብፁዕ ካርዲናል ብርሃነ ኢየሱስ እንደሚሉት ከሆነ ሀጂ ሙፍቲ ሁለቱን ልጆቻቸውን ያስተማሯቸው በካቶሊካዊት ቤተክርስቲያን ስር በሚተዳደረው ቅዱስ ዮሴፍ ትምህርት ቤት ነው። ይህም ሃይማኖት የግል ነው፣ ሀገር የጋራ ነው በሚሰኘው መርህ ላይ ያላቸውን ጽኑ አቋም ያሳያል። አህመድ ዑመርና አብዱልአዚዝ ዑመር በአደባባይ ካየናቸው የሀጂ ሙፍቲ ወንድ ልጆች መካከል ሁለቱ ናቸው። ፋና ብሮድካስቲንግ ኮርፖሬት በሰራው ሀጂ ሙፍቲ ላይ ያተኮረ ዘጋቢ ፊልም ላይ ሌሎች 2 ሴት ልጆች እንዳሏቸው ተጠቅሷል። አንዷ ጅማ ዩኒቨርሲቲ እንደተማረች የተናገሩ ምንጭ አሉ። ሁሉም ልጆቻቸው መሰረታዊ ሃይማኖት ትምህርት መቅመሳቸውን መሐመድ ዑመር የተባለው ልጃቸው በዘጋቢ ፊልሙ ላይ ተናግሯል። ትዳር የያዙና በዘመናዊ የኑሮ ዘዴ ላይ ያተኮሩ ልጆች እንዳፈሩም ተገልጿል። የልጆቻቸው እናት ወይንም ሚስታቸው አንድ እንደነበሩ በዚሁ ዘጋቢ ፊልም ላይ ፍንጭ የሰጡ ሰው አሉ። በስም ካልተጠቀሱት የትዳር አጋራቸው ጋር የተዋበ ትዳር ነበራቸው ተብሏል። ሀጂ ሙፍቲ በአዲስ አበባ ዙሪያ እርሻ እንደነበራቸውም ተጠቁሟል። ራሳቸው ወጣ ያሉ ያመርቱበትም ነበር። አገሬን ባልወድ ኖሮ ሳውዲ እንድኖር ተለምኜ ነበር፣ ካናዳም ተለምኜ ነበር፣ አሜሪካ ተለምኜ ነበር፣ አሁንም እየተለመንኩ ነው፣ ግን አገሬን እወዳለሁ፣ መንግስታችንን እወዳለሁ የሚሰኘው ንግግር የተቀዳሚ ሙፍቲ ሀጂ ዑመር እድሪስ ነው። ሟቹ የሃይማኖት አባት ሀጂ ዑመር እድሪስ በመላ ኢትዮጵያውያን ያስወደዳቸው ሌሎች ወርቃማ ንግግሮችም አላቸው። ከኛ መሃል አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ለሊት እንቅልፍ የለኝም። ለ2 ሰዓታት ብቻ ነው እምተኛው። ቀሪውን አለቅስበታለሁ። ለምንድነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል ያሉበት አጋጣሚ ዛሬ በሞታቸው ጊዜ ህዝባቸውን እንዲያለቅስላቸው አድርጓቸዋል። ሀጂ ሰውነት ይቀድማል ባይ ናቸው። ሰው ሁኑ፣ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል፣ ከዘርም ሰውነት ይቅደም። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁት በማለት አዟል እያሉም አስተምረዋል። ያሁኑ የኢትዮጵያ እስልምና ጉዳዮች ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ተቀዳሚ ሙፍቲ ዑመር እድሪስን ሲገልጿቸው በዲን ዕውቀታቸው አንቱ የተሰኙ በመንፈሳዊ አገልግሎታቸውም ላቅ ያለ ደረጃ የነበራቸው ናቸው እያሉ ነው። ይህም ሆኖ ግን በሀጂ ዑመር እድሪስ ዙሪያ ውዝግቦች አሉ። በቀብር ስነ ስርዓት ውዝግብ ጀምረን ወደ ተቀረው እንዘልቃለን።
እነሆ የኒ ታላቅ ሰው የቀብር ስነ ስርዓት ጉዳይ ትላንት ሌሊቱን ሙሉ ሲያወዛግብ አድሯል። እንደ ኡስታዝ አቡበከር አህመድ ያሉ የአዲሱ የኢትዮጵያ እስልምና ጉዳዮች ምክር ቤት ባለስልጣናት ባጋሯቸው መረጃዎች ላይ የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓትን ለማስፈጸም ጠቅላይ ምክር ቤቱ ሀገራዊ ኮሚቴ እንዳቋቋመ ተገልጿል። ኡስታዝ አቡበከር አህመድ የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት የታላቁን አሊም ክብር በሚመጥን እስላማዊ አደብ እንዲፈጸም 18 አባላት ያሉት ሀገራዊ ኮሚቴ በጠቅላይ ምክር ቤቱ ተቋቁሟል የሚለውን መረጃ አጋርተዋል። ከዚህ መረጃ በኋላ የመጡ አካላት የሙፍቲን ቀብር አስፈጻሚ ሀገራዊ ኮሚቴ አቋቁም ያለው የሚል መጅሊስ አቋቋምኩት ስለሚለው ኮሚቴ ቤተሰቡም ሆነ የተመረጡ ሰዎች የማያውቁት የማንም ይሁንታ የሌለው መሆኑን እየገለጽን በቤተሰቦቻቸው በተመረጠ ኮሚቴ ማታ መግለጫ ተሰጥቷል የሚሉ ሆነዋል። እኒህ ወገኖች ቀብራቸውን በኑዛዜያቸው መሰረት የሚፈጸም መሆኑን እናሳውቃለን ብለዋል። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት በኑዛዜያቸው መሰረት እንደሚከናወን ልጃቸው አህመድ ሙፍቲ ዑመር በማታው መግለጫ በቤታቸው ለተሰበሰቡ ኮሚቴዎችና በቀጥታ ስርጭት ለሚከታተሉ ኢትዮጵያውያን ገልጿል ተብሏል። በዚሁ መሰረትም የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት በዛሬው ዕለት ከቀኑ 10 ሰዓት ጋርመንት ሰፈራ አዲሱ አትክልት ተራ ትንሽ ዝቅ ብሎ ድልድዩ አጠገብ በሚገኝ ስፍራ ቁርአን በሚያስተምሩበት መስጂድ ቅጥር ግቢ ውስጥ የሚከናወን ይሆናል ይላሉ እኒህ ምንጮች። ይህንን ሁኔታ ሙፍቲ በህይወት እያሉ ከተለያዩ የአዲስ አበባ ከንቲባዎች ጋር ተነጋግረው መጨረሳቸውን ልጃቸው አሳውቋል ተብሏል። ይህንን ውዝግብ ባለበት ተነው ወደ ሌላው ጉዳይ ስንሻገር መፈንቅለ መጅሊስ ተደርጎባቸዋል የሚለውን የወዳጆቻቸውን ቅሬታ እናገኛለን። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ 2014 ዓ.ም ላይ በሸራተን ሆቴል በተደረገ ስብሰባ ከስልጣን መነሳታቸው በየትኛውም ተቋም ተፈጻሚነት እንደሌለው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያስታወቀበት መግለጫ የሚዘነጋ አይደለም። ምክር ቤቱ በዚያ መግለጫው ግንቦት 18 ቀን 2014 ዓ.ም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያስቸኳይ ጠቅላላ ጉባኤ ስብሰባ ውሳኔዎች በሚል በአዲስ አበባ ሸራተን አዲስ ሆቴል የተካሄደውን ስብሰባም ህገወጥ መሆኑን ገልጾ ነበር። ህገወጥ የተባለው የሸራተኑ ስብሰባ ባካሄደው ምርጫ የኦሮሚያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የመጅሊሱ ፕሬዝዳንት እንዲሁም የደቡብ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ አብዱል ከሪም በድረዲን የመጅሊሱ ምክትል ፕሬዝዳንት አድርጎ መርጦ ነበር። ከዚህ ባለፈም በስብሰባው ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እና ምክትላቸው ጄይላን ከዲር እንዲሁም ሌሎች የመጅሊስ አመራሮች ከቦታቸው እንዲነሱና የፈትዋ ምክር ቤት አመራር እንዲሆኑ ተወስኖ ነበር። ውሳኔው ተቀባይነት እንደሌለው በመግለጽ ግንቦት 19 ቀን 2014 ዓ.ም መግለጫ የሰጠው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስብሰባውንም ሆነ የስብሰባውን ውሳኔ ውድቅ አድርጓል። የሸራተኑ ስምምነት የተደረገው ከምንጩ እየደረቀ የነበረውን የሰላፊ ወሃቢ አስተሳሰብ ወደ ተቋሙ በማስገባት ከነባራዊ ሁኔታው በመረዳት ወደ ነባሩ እስልምና የሚቀየርበትን መደላደል ለመፍጠር እንደነበረ ምክር ቤቱ በጊዜው ገልጿል። ያኔ መግለጫውን የሰጡት የምክር ቤቱ ፕሬዝዳንት ዛሬ በህይወት የሌሉት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጠቅላላ ጉባኤ በሚል የተካሄደው ስብሰባ ህገወጥ እንደሆነ ጠቅሰው እርስ በርስ የተሿሿመው ህገወጥ አካል ነው ሲሉ ተናግረው ነበር። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በመግለጫቸው የሸራተኑ ስብሰባ በየትኛውም ተቋም ተፈጻሚነት ሊኖረው እንደማይገባ አጽንኦት ሰጥተው የገለጹ ሲሆን ስብሰባውን ያደረገው ቡድን ሚያዝያ 3 ቀን 2011 ዓ.ም ከሸራተን አዲስ ስምምነት ራሱን ነጥሎ ያደራጀ እንደሆነ ጠቅሰዋል። በአዋጅ ህጋዊ እውቅና የተሰጠው ጠቅላይ ምክር ቤቱ ከ14 ክፍለ ዘመናት በላይ ባስቆጠረና የነባሩ እስልምና ተከታይ በሆኑ የሃይማኖት አባቶች የተቋቋመ ነባር ተቋም በመሆኑ የመሻዮቻችን መንገድ የሆነውን የአህሉ ሱና ወልጀማዓ መስመር ያስቀጥላል ብለዋል ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ። ጠቅላይ ምክር ቤቱ በተጓደሉ የስራ አስፈጻሚ አባላት ምትክ ከዑለማዎች መካከል በመምረጥ ይተካል ብለው የነበረ ሲሆን ከሀጁ ስራ ጎን ለጎን በሀገር አቀፍ ደረጃ የዲኑ ባለቤት የሆኑ ዑለማዎች በመጥራትና ረቂቅ ሰነዶችን በማጽደቅ ጠቅላይ ምክር ቤቱን እንደሚያዋቅሩም ጠቅሰው ነበር። እንዳሰቡት ግን የሆነላቸው አይመስልም። ያ ክርክር ወደ ግጭት አድጎ ጠቅላይ ሚኒስትር አብይ አህመድ ያሁኑን የኢትዮጵያ እስልምና ጉዳዮች ፕሬዝዳንት ሀጂ ኢብራሂም ቱፋንና ዛሬ በህይወት የሌሉትን ተወዳጅ አባት ሀጂ ዑመር ኢድሪስን በአንድ አዳራሽ አገናኝተው ከወደዳችሁኝ ታረቁልኝ ሲሉ የተናገሩበት አውድማ የሚታወስ ነው። ሀጂ ሙፍቲ ተምረውት አስተምረውት መርተውበት እንዳመኑት የሞቱለት እስልምና በኢትዮጵያ ውስጥ ከ1400 ዓመታት በላይ የቆየ ታሪክ አለው። ነብዩ መሐመድ በቁረይሽ ጎሳዎች ሲገፉ ሴት ልጃቸውን ጨምረው ብዙ ተከታዮችን ወደ አክሱሙ ንጉስ ከላኩበት ጊዜ ጀምራ ኢትዮጵያ እስልምና ምድር ሆናለች። አልነጃሺ የነብዩ ተከታዮች አሻራ ያረፈበት ነው። በመካከለኛው የኢትዮጵያ ታሪክ ውስጥ እንደ ኢማም አህመድ ኢብን አልጋዚ ወይንም በአበሻ ቄሶች አጠራር ግራኝ እንደሚሉት ያ
ሰውና እንደ አዳል ያሉ እስላማዊ ሱልጣኔቶች በኢትዮጵያ ሀገረ መንግስት ውስጥ መሪ ሆነው ያውቃሉ። በጅማ፣ ሐረር፣ ባሌ፣ ሶማሌ፣ ቤንሻንጉል፣ ምስራቃዊ ኤርትራ፣ ወሎ፣ አፋር፣ ስልጤና በመሳሰሉት የኢትዮጵያ አካባቢዎች ውስጥ እስልምና በከፍተኛ ቁጥር ተከታዮች አሉት። ያም ሆኖ እስከ 1966 የኢትዮጵያ አብዮት ድረስ የኢትዮጵያ ነገስታት ለእስልምና ሃይማኖት የረባ እውቅና አይሰጡም ነበር። እንደ አጼ ዮሐንስ አራተኛ ያሉ አክራሪ ክርስቲያን ነገስታት እንዲያውም እስላም ኢትዮጵያውያንን እያስገደዱ ክርስትና አስነስተዋል። በ1870 ዓመተ ምህረት ወሎ ውስጥ ከደሴ ከተማ በቅርብ ርቀት ባለው ቦሩ ሜዳ የተደረገው የሃይማኖት ጉባኤ ለአጼ ዮሐንስ ሙስሊሞችን በግድ ክርስቲያን እንዲሆኑ ያዙ ዘንድ መብት የሰጣቸው ነበር። የወሎ ሙስሊሞች ከመሪያቸው ከመሐመድ አሊ ማለትም ከኋላው ራስ ሚካኤል ጀምረው በግድ ክርስትና እንዲነሱ ብሎም ከክርስቲያን ወንድሞቻቸው ጋር ተገደው ስጋ እንዲበሉ ያ ጉባኤ ወስኖባቸዋል። ታላቅ ታናሽ በላን ኮርክ አደባባይ ያለ ልብ ስጋ ይጣፍጣል ወይ የሚሉ የወሎዮ ቅኔ ምንጩ ከዚያ ነው። አጼ ሚኒሊክ በአንጻራዊነት ለእስልምና እውቅና የሰጡ ንጉስ ተደርገው በታሪክ መዛግብት ውስጥ ተጠቅሰዋል። የዛሬው ጉዳያችን ሀጂ ሙፍቲ የተወለዱበት የወሎ ህዝብ ከአጼ ሚኒሊክ ጋር ስለነበረው ግንኙነት የጻፈልን ጳውሎስ ኞኞ ያያያዘው የዳግማዊ ሚኒሊክ ደብዳቤ። የወሎ ሰው ዛሬ እስላም ቢሆን እስከ ዓመት ባይሆንም እስከ 2 ዓመት በጥምቀት በቁርባን የሚተባበሩን ወንድሞቻችን ናቸው። እግዚአብሔር አሁን የሰጠን ዓለምን አብረው የሚገዙ በኋላም በእርሱ ቸርነት መንግስተ ሰማያትን አብረውን የሚገቡ ናቸውና አትጥሉብኝ። እናንተ ፍሪዳውን እያቀረባችሁ ስጧቸው፣ እነሱ እያረዱ ይብሉ። የወሎን ሰው በትህትና በፍቅር እያሰብኩ አሁን ለዚህ ዓለም ግዛት በኋላም በክርስቶስ ቸርነት ለመንግስተ ሰማያት ለመብቃት ለመዝረፍ ለማጥፋት አልመጣሁም። አሁንም ልጆቼ ከቤታችን እስላም ገባበት ብላችሁ አትጠየፉ። ዘወትር ሐሳቤ በጎ ነገር ነውና አትከፉ። ሳሳድጋችሁ ስሾማችሁ ስሰጣችሁ አላሳፈርኳችሁምና እናንተም እንግዳዬን በመሸኘት አታሳፍሩኝ ተብሎ የሚነበብ ነው። ዳግማዊ አጼ ሚኒሊክ ይህንን አዋጅ ነጋሪ ቃል ለመጠቀም የተገደዱበት ምክንያት ወታደራቸው ከሙስሊም ጋር አልበላም በማለቱ ነው። ሚኒሊክ ግን እንደ ሀጂ ዑመር እድሪስ የፍቅር ቃላትን ተጠቅመው ለወታደሮቻቸው መልእክት አስተላልፈዋል። ራስ መኮንን ወልደ ሚካኤል ጉዲሳ የሙስሊም ከተማ የምትባለው ሐረርን ወረው በተቆጣጠሯት ሙስሊሞች ሃይማኖታቸውን ከመቀየር አንገታቸውን መስጠት እንደሚሻላቸው ገለጹ። ራስ መኮንንም ለዳግማዊ አጼ ሚኒሊክ የሆነውን ነገራቸው። አባዳኛው ተዋቸው እንደ አባታቸው ይደሩ አሉ። በህዝባቸው ዘንድ እምዬ የተባሉ የሚቆላመጡት ዳግማዊ አጼ ሚኒሊክ ለእስልምና እምነት ተከታዮች እንዲህ የሚራሩ ሰው ነበሩ። እሳቸው ራሳቸው አልጋ ወራሻቸው ያደረጓቸው ልጅ ኢያሱ እንዲያውም ከእስላም ዘመዶቻቸው ጋር ጥብቅ ቁርኝት በመፍጠር ይታወሳሉ። ሶማሌ ተገኝተው ከሙስሊም ወንድሞቻቸው ጋር የሚፈርሹ አራዳ መሪ ሆነው ነበር። የሸዋ መኳንንትም መፈንቅለ መንግስት ያደረጉባቸው ይህንን አካታች መሪነታቸውን እንደ ወንጀል ቆጥረው ነው። ቀዳማዊ አጼ ኃይለ ሥላሴ መንግስት ሃይማኖት የግል ነው፣ አገር የጋራ ነው በሚሰኘው ዝነኛ ብሂል ይታወቃል። ይህንን ምሳሌ የተናገሩትም ራሳቸው ቀዳማዊ አጼ ኃይለ ሥላሴ ናቸው ይባላል። ያም ሆኖ ግን በአጼው ዘመን ኢትዮጵያ የክርስቲያን ደሴት ትባል ነበር። በዝነኛው 1966 ዓመተ ምህረት ግን የኢትዮጵያ ሙስሊሞች ታላቅ የተባለ የተቃውሞ ሰልፍ አደረጉ። በሰልፉ ላይ ክርስቲያን ወንድሞቻቸውም አብረው ነበሩ። ምክንያቱም ዘመኑ በህዝቡ ዘንድ ክርስቲያን አረደ ጨጓራና ጉበት፣ እስላሙም አረደ ጨጓራና ጉበት፣ ያም ስጋ በላሁ ምን አለበት መባል የተጀመረበት ጊዜ ነበር። እነ ሜሪ አርምዴ ግጥሙን በክራር አጅበው ለአደባባይ አብቅተውታል። ከ1966ቱ ሰልፍ በኋላ እስልምና በኢትዮጵያ ነጻ ወጣ። ምክር ቤት ያለው ህጋዊና በዓላቱን በምቾት የሚያከብር ሃይማኖት ሆነ። ቀጣዩ ፈተናው የሚመጣው በሁለቱ ሺዎች መጀመሪያ ነው። ያኔ በኢህአዴግ መንግስትና በእስልምና አባቶች መካከል አለመግባባቶች ነበሩ እና ኡስታዝ አቡበከር አህመድ የተፈተኑበት ጻችን ይሰማ የተባለው ምናልባትም ከ1966ቱ የተቃውሞ ሰልፍ ወዲህ የተፈጠረው ህዝባዊ ማዕበል የ2004 እና 2005 ዓመተ ምህረት የኢትዮጵያ ፖለቲካ ማስታወሻ ነው። እነ ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ስማቸው ጎላ ብሎ የሚሰማው ደግሞ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ መሪ ከሆኑ በኋላ ነው። የእሳቸውም የስልጣን አመሻሽ ከላይ በተገለጸው ውዝግብ ምክንያት በአብይ መንግስት ላይ ጥርጣሬን ያስነሳ ነበር። እንዲህ ባለው ውጣ ውረድ ውስጥ ያለፈውን የኢትዮጵያ እስልምና በተቻላቸው ሁሉ ሲመሩ የኖሩት ተቀዳሚ ሙፍቲ ሀጂ ዑመር እድሪስ በሙስሊሙም በክርስቲያኑም ኢትዮጵያውያን ሁሉ በክብርና በሞገስ ሲታወሱ የሚኖሩ ደግ አባት ናቸው። ዛሬ ግን በስጋ የሉም፣ አርፈዋል። ሀጂ ዑመር እድሪስ ከማረፋቸው 3 ወራት በፊት በሰጡት ቃለ መጠይቅ ለመኖር አልተፈጠርንም ብለው ነበር። ከዚያ ቃለ መጠይቅ በኋላ ይፋዊ ቃለ መጠይቅ ስለመስጠታቸው ጣቢያችን ባደረገችው ማጣራት አንድም አላገኘችም። እናም ለመኖር አልተፈጠርንም የሚለው ቃላቸው የመጨረሻው ይፋዊ ንግግራቸው መሆኑ ነው። ምድርን እንደ መሸጋገሪያ የተመለከቷት ከደረሳዎቻቸው ከሀገራቸው ህዝብ ከቤተሰቦቻቸው ጋር ሁሉ ፍቅር እንደተጋሩ የኖሩት ሀጂ
ሙፍቲ በዚህ እምነታቸው ጸንተው ወደ አምላካቸው ሄደዋል። እኛም የኒህን የአገር ዋርካ ማንነት፣ አስገራሚ ንግግሮች፣ የቀብራቸውን ውዝግቦች፣ የደከሙለትን የኢትዮጵያ እስልምና ታሪክ የሰነድንበትን ዝግጅት ደምድመነዋል። ቸር ያቆየን።